ጌታ ሆይ በመንግስት በመጣ ጊዜ አስበኝ አሳስብልኝ አላለ። ወንድሜ ሊሰቀል ነው ልጆቼ ሊሰቀሉ ነው ብሎ እያለቀሰ የሚመጣ ሰው የሚሰቀሉ ልጆቹን ትቶ መሃላቸው የተሰቀለው ነው የሚያየው። በዛ ያን የተዋረደውን የተሰቀለውን እርቃኑን እንደሱ የተሰቀለውን የሚሰቀሉት ራሳቸው ዞሮ ያዩታል። የመንግስት ባለቤት መሆኑን አውቆ መለኮታዊ እግዚአብሔር መሆኑን አውቆ የእጃቸው እዚህ አጥንታቸው ላይ ደም ስራቸውና ነርቫቸው እንዲቆረጥ በጣም እድለኛ ሽፍታ ነው ተደርጎ ነው ደረቅ እንጨት ላይ የቸነከሯቸው። የኢየሱስን ዘን በቀኝና በግራ በኩል ያሉት ሁለት ወንበዴዎች ባይዘው እስኪ እንደሱ እንሁን። እግዚአብሔር እዚህ ሰው እድል ይስጠን በእውነት። እና አንደኛው በስተግራ በኩል ያለው ወንበዴ ልክ እንደ ኢየሱስ ነው የተሰቀለው። ጌታ ሆይ በመንግስት በመጣ ጊዜ አስበኝ። የኢየሱስን ያክል አልገረፉትም፣ የኢየሱስን ያክል አላሰቃዩትም። እኛ መቀባባት ስለምንወድ እንደዚህ በተሸክሞ እንደዛ ምርኩዙ ተሰብሮበት ስጋው ተተልትሎ እላዩ ላይ አለ እና ደሙ ፈሶ አልቆ ቆዳው አጥንቱ ላይ ተለጥፎ ሲያዩት የሱ አይቶትም አያውቅም። ከጭንቅላቱ ደም ይወርዳል፣ ከጎኑ ደም ይወርዳል፣ ከእጅ ከእግሩ ደም ይወርዳል፣ ከጀርባው ሁለንተናው ደም ያወጣ። ጌታን የዛለት ብቻ ነው ያየው። ህመሙን ሊቋቋመው ስለማይችል ሆምጣጤ ያመጡለት ትንሽ ህመሙን እንዲያስታግሰው ነው። ክርስቶስ እኮ ልዩነት ነው። ሁለቱ ሽፍቶቹን ካንተ ላይ ያዩ በክርስቶስ ምንም ያክል ብሰቃይ ጌታ ኢየሱስ ክርስቶስ አንደርስታንድ የማያረገው ሲቃይ የለኝም። ለመግደል ይተባበሩ ነበር፣ ለመስረቅ አይለያዩም ነበር። እና በግራ በኩል ያለው ወንበዴ ተሰቅሏል። እሱምና ኢየሱስን ዞሮ አየው። ለመድፈር አንድ ነበሩ። አንተ አለው። ኢየሱስ አቤት የሚልበት አቅም የለውም አይደል? አባቴ ምነው ተውከኝ ለማለት ነው የቀረችውን ትንፋሽ ቆያት። ችግር አልነበረበት፣ ግን በክርስቶስ ተለያዩ። እሱም በሚስማር ተሸንክሯል እኮ። ሰው ምን ያክል እኮ ልቡ ጠንካራ እንደሆነ ተሰቅሎ እኮ ስድብ አያቆም። ለምን? ክርስቶስ እውነት ነዋ። ንስሐ ገብቶ አይሞትም። ወደሚያምነው አይገባም። እሺ ኢየሱስን አይመነው፣ ወደሚያምነው ንስሐ አይገባም። ክርስቶስ እውነት አንዲት ጣት አንዲት ቅንጣት የማትሰነጠቅ የማትከፈል ክርስቶስ ከሆንክ ራስንም እኛንም አድነንና አምናለሁ አለው። ጥያቄ የማይነሳባት ኮሜንት የማይሰጥባት ያየ በሙሉ በየመንገዱ ክርስቶስ ያውና ይላል። ይሄ ሰውዬ አይሁዳዊ ወንበዴ ነው ማለት ነው። ጌታው በመንግስት በመጣ ጊዜ አስበው። ጌታ ኢየሱስ ዝም አለው። እየሞተ እንደሚያድን አላወቀም። በዚህ ደረጃ የተዋረደውን ሰው ይሄኛው በዚህ በኩል ያለው ለዛኛው አንተ አለው። እውነተኛ የባህሪ አምላክ መሆኑን አውቆ ስለምን እንደዚህ ትሳደባለህ አለውና ይህ ሰው አለው ጌታ ሆይ በመንግስት በመጣ ጊዜ አስበኝ። እኔና አንተ ኃጢአት ስለሰራን ስለሚገባን በዚህ መስቀል ላይ ቤተልሔም ሲወለድና ሰብአ ሰገል ወርቅ፣ ዕጣን፣ ከርቤ ሲያቀርቡለት አልነበረም ፈያታዊ ዜማን? ሞቱ አሳማኝ ነው፣ እንዳታምንበት ያደርጋል። እንኳን ተሰቀልክ ነው የሚያስብልህ። ይሄኛው ሰውዬ ብቻ ነው የበራለት። ወደ ግብፅም ሲሰደድ አላየም፣ አልነበረም ፈያታዊ ዜማን። ይህ ሰው ንጹሕ ነው አለውና